بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة نجاة درساتنا بالله سبحانه وتعالى فقط زاريم كاكم بتنكتل علن ያው ዛሬ የምናየው ክፍል 27 ነው የሚሆነው ተከታታይ ክፍል 26ቶችን ባለፈው ደርሶቻችን ላይ አይተናል طيب ፈስሉን ለይ ነው ይላል እንግዲህ የያዝነው ርዕስ በቅርቡ የያዝነው ርዕስ አለ ስለ ረመዳን ጋር ተያያዥነት ያለው ርዕስ ነው የያዝነው እና ለይ ነው فيما يوجب القضاء والكفارة فيما يوجب ግዴታ የሚያስደርግ ነገር القضاء قضاءን ማለት እንግዲህ የረመዳንን ከረመዳን ቀናቶች ያፈጠርነው ወይም ሳንጾም ያፈጠርነው ቀን ካለ ያን ቀضاء የምናወጣ ስለዚህ ቀضاء ግዴታ የሚሆንብንና والكفارة እንደዚሁም ከፋራ ብሎ ማለት ደግሞ ምንድነው ማበሻ ማለት ነው እንግዲህ ቀضاء የቀኑ ቀضاء ከማውጣታችን ጋር ምናልባት እንግዲህ ያን ቀን ያጠፋንበት ዑዝሩ ትክክለኛ ዑዝር ወይም ሸሪዓ የፈቀደው ምክንያት ሳይሆን ሲቀር ቀضاء ምን ይኖራል ሁለተኛ ደግሞ ለዛ ሸሪዓ ባልፈቀደው ዑዝር ወይም ሸሪዓ እንደ ዑዝር ባልተቀበለው ነገር በወንጀል ነገር ያን ቀን ካጠፋ ነው ቀضاء ከማውጣታችን ጋር ለምን ይኖራል ለዛ ለወንጀል ማበሻ ማለት ነው طيب ويجب ግዴታ ነው አለ مع القضاء ጾም ቀضاء ከማውጣት ጋር አለ للصوم የቀኑን ጾሙን የረመዳን ቀን ያጠፋነው ቀን አንድም ቀን ይሁን ሁለትም ቀን ይሁን እንደማንም ቀኑን ቆጥረን ቀضاء ከማውጣት ጋር ግዴታ ይሆናል ምንድነው ግዴታ የሚሆነው الكفارة ማበሻ العظمى ትልቁ ማበሻ አለ ትልቁ ማበሻ ማለት ነው طيب ያ ማን እንደሆነ ወደፊት ይጠቅስልናል ሌላኛው ወተዕዚሩ ተዕዚርም አለበት ማለት ወደፊት በሚጠቀስ ላይ ተዕዚር ብሎ ማለት ምንድነው የሙስሊሞች መሪ ኢማም ባለበት አካባቢ ተዕዚር ብሎ ማለት ምንድነው የሱ ቅጣት ማለት ነው እሱ በራሱ የሚወስነው ቅጣት አለ እንደ ሸሪዓ የተቀመጠ አለ እንደ ሸሪዓ የተቀመጠ ቀضاء አለ አንድ ከፋራ አለ ሁለት ሶስተኛ ደግሞ የሙስሊሞች አሚር የሆነው አሚር ወይም አስተዳዳሪ የሆነው ለዛ ይሄን ወንጀል ለሰራ ሰውዬ የራሱ ቅጣት መውሰድ ይችላል ማለት ነው ተፈቅዶለታል ማለት ነው طيب ስለዚህ ሶስት ነገራቶች ቀضاء አለ ከፋራ አለ ተዕዚር አለ طيب እንግዲህ ይሄ ማን ምን የሰራ ሰው ነው ከተባለ على من افسد على ላይ من افسد ባጠፋ ሰው ላይ ጾመሁ ጾሙን ባጠፋ ሰው ላይ አለ في رمضان برمضان يوما برمضان ቀን ላይ ማለት ነው በረመዳን ቀን ላይ ጾሙን ያጠፋ ካሚለን የውመን ካሚለን ሙሉ ቀን ጾሙን ያጠፋ ማለት ነው ሙሉ ቀኑ ጾሙን ያጠፋ ሲል በምን ቢጂማዕን ግንኙነት በመፈጸም ማለት ነው እንግዲህ ግንኙነት በመፈጸም ታሚን ሙሉ የሆነ ግንኙነት በመፈጸም ግንኙነት ከሴት ጋር ወይም ከባለቤቱ ጋር ግንኙነት በመፈጸም ጾሙን በረመዳን ጾሙን ላጠፋ ሰው طيب آثم به آثمين እንደዚሁም ወንጀለኛ የሆነበት ማለት ነው ቢሂ በሱ ላይ ሊሶሚ ጾሙን በዛ ቀን ወንጀለኛ የሆነበት ማለት ነው طيب መለስ ብለን እናየዋለን على من افسد صومه ጾሙን ያጠፋ في رمضان برمضان يوما كاملا ሙሉ ቀን ሲል እንግዲህ የቀን ግማሽ አለ ወይ ከተባለ ሙሉ ቀን ብሎ ማለቱ ምናልባት ይላል እንግዲህ ኪታቡ ላይ ኢህቲራዙ ምንድነው የካሚልን ኢህቲራዝ ሲያመጣ በዛ ቀን ከባለቤቱ ጋር ግንኙነት በማድረግ ጾሞ አጥፍቶ እያለ ግን ያን ቀን ላይ ምናልባት ወደ አኺራ ቢሞት ሰውየው ሙሉ ቀን አላጠፋም ተብሎ ይቆጠራል ሁለተኛ ደግሞ የውመን ካሚለን ወይም ያን ቀን ያን ግንኙነት ካደረገ በኋላ ከትንሽ ደቂቃዎች በኋላ ሙሉ ቀኑ ሳይሞላው ከደቂቃዎች በኋላ ምናልባት ሰውየው እብደት ባህሪ ቢያመጣ ወይም ቢያብድ ማለት ነው እንግዲህ ካበደ ከዛ በኋላ እስልምና ምኖች የለበትም ተካሊፎች ወይም ግዴታዎች የለበትም ስለሌለበት ሙሉ ቀኑ አላጠፋምና ሙሉ ቀን ካላጠፋ ያ የለውም ብሎ እዚህ ላይ ኢህቲራዙን ይሄን ያመጣል من حيث الدليل ግን ይሄን ሁሉ እንት የሚለው የለም ማለት ነው طيب ስለዚህ على كل احوال ጾሙን ያጠፋ ሰው ላይ ምን አለበት ማለት ነው ከፋራ አለበት እንግዲህ ከፋራቱል ዑዝማ ምንድነው ወደፊት ይመጣልናል طيب ኪታቡ ላይ እንደማንም አልጠቀሰውም ሶስት ነገራቶች ነው ያሉት
ሶስት ነገራቶች አሉ። እነዛ ሶስት ነገራቶች አለ ተርቲብ ናቸው። በመጀመሪያ እንግዲህ ዒትቁ ረቀበትን ነቢያችን ዓለይሂ ሰላቱ ወሰላም ያዘዙበት ዒትቁ ረቀባ ብሎ ማለት ምንድነው? አንድ ጫንቃ ነፃ ማውጣት ማለት ነው። ጫንቃ ነፃ ማውጣት፣ ጫንቃ ብሎ ማለት ምንድነው? ባሪያ ማለት ነው። ባሪያ ነፃ ማውጣት የመጀመሪያው ይሄ ነው ማለት እንግዲህ በአሁን ሰዓት እንግዲህ ሰው ይሄን ወንጀል ቢሰራ ባሪያውን ነፃ ላውጣ ቢል ባሪያ ላይ ይገኝ ይችላል። አሁን ላይ አብዛኛው ጊዜ ስለሌለ ማለት ነው። ስለዚህ ወደ ሁለተኛው ስንሄድ 2 ወር ለተከታታይ 2 ወራቶች መጾም፣ ለተከታታይ 2 ወራቶች መጾም ማለት ዒትቁ ረቀባ ካልቻለ አንድ ካልቻለ ነው ማለት ለምሳሌ ቢኖር ራሱ በአሁን ዘመን ላይ ባሪያ ቢኖር ሰውየው ዒትቁ ረቀባ ማድረግ አለበት ነው። አንድ ካልቻለስ ወይ ካልቻለ ወዴት ይሄዳል? ወደ ጾሙ ይሄዳል። ወይም ሚችል ሆኖ ግን በዘመናችን ምን የለም ባሪያ የለም፣ እንደዚህ ነፃ የሚወጣ ባሪያ የለም። ስለዚህ ወደ ምን ይሄዳል ማለት ነው? አሁንም ወደ ጾም ይሄዳል ማለት ነው። ስለዚህ ለጾሙ ሲጾም ደግሞ ረመዳን ከጨረሰ በኋላ ወዲያውኑ ይጀምራል። ከዛ በኋላ ምናልባት እንግዲህ ያው አለተራክ ወዲያውኑ መሆን አለበት ነው የሚሉት አብዛኞቹ። ረመዳን ከጨረሰና ምናልባት ከሸዋል በኋላ ቀጥታ ወዲያውኑ መጀመር አለበት ነው የሚሉት። ሌሎቹ ተእኺርም አድርጎ ይችላል። አላ ኩል አህዋል ግን ምን መሆን አለበት? ሙተታቢዓተን መሆን አለበት። ተከታታይነት ማለት በተከታታይነት ከመጀመሪያ ቀን እስከ 60 ቀን 2 ወር ነው የሚጾመው እንግዲህ የሸህረይኒ ሙተታቢዒን ለ2 ወር ተከታታይ በመካከል ምንም ሳያፈርስ ማለት። ምናልባት ግን በመካከል ሸሪዓ የፈቀደው ምክንያት ቢኖር ለምሳሌ መታመም ነገር ወይም በሽታ መታመም ማለት ነው። ወይም አያመል ዒዶችና አያመል ዒድ ማይጾምባቸው ቀናቶች አያመት ተሽሪቅ ምንላቸው የዒድ ቀናቶች የተሽሪቅ ቀናቶች ለምሳሌ ኢድ አልአድሃ በኋላ ያሉ 3 ቀናቶች ማይጾምባቸው ቀናቶች ቢገቡ ይችላል ይላል። ግን ከዛ ውጭ ለተከታታይ ለ60 ቀናቶች ምን ማድረግ አለበት? መጾም አለበት ማለት ነው። ጠይብ መጾሙ ካልቻለስ እንግዲህ መጾም ላይችል ይችላል። ምናልባት አንድ ህመም ሊኖርበት ይችላል፣ ማይለቅ የሆነ ህመም። እንደዚሁም ህመም ባይኖርበትም ወይም ትልቅ ሰው ሆኖ እርጅና የተለያየ ነገር ኖሮበት መጾም ላይችል ይችላል። ስለዚህ ያለበት ምንድነው? አልኢጥዓም ማብላት ነው። ጠይብ ስለዚህ ማብላት ነው የሚኖርበት። የሚያበላው 60 ምስኪንን ነው፣ 60 ምስኪኖችን ያበላል ማለት ነው። ጠይብ 60 ምስኪኖችን ቢያንስ ለአንድ ቀን በቂ የሚሆን ምግብ ይሰጣቸዋል ማለት ነው። ለአንድ ቀን ማለት ያው ሙሉ ለምሳሌ ለምሳሌ ራት ባንዴ ለሁሉም ባንዴ የሚበቃ እንኳን ባይሆንም አንዴ አጥግቦ በስርዓቱ ሊበሉት የሚችሉትን ነገር ይሰጣል ማለት ነው። ለ60 ምስኪኖች ይሄን ማድረግ ይኖርበታል ማለት ነው። ጠይብ ስለዚህ እንደማንም አንድ ይሄ ነው እንግዲህ በመጀመሪያ ደረጃ ይሄ ትልቅ ወንጀል ነው። በረመዳን ላይ ምናልባት ከባለቤቱ ጋር ግንኙነት ሊሆን ይችላል፣ ወይም እንደማንም ካልተፈቀደለትም አካል ቢሆን በረመዳን ላይ ግንኙነት ቢያደርግ አንድ ሰው በመጀመሪያ ደረጃ ማድረግ ያለበት ተውበት ነው ማድረግ ያለበት። ምክንያቱም አላህ Subhanahu Wa Ta'ala ረመዳን ከፍ ያለ የአላህ Subhanahu Wa Ta'ala ለኛ የሰጠን ትልቅ ስጦታ ሆኖ እያለ በዚህ አላህ Subhanahu Wa Ta'ala በሰጠው ስጦታ ቀን ትልቅ ዒባዳ በጣም መልካም ስራዎች በሚሰሩበት ቀናቶች ውስጥ እንደዚህ አይነት ወንጀል ከተሰራ አንድ ሰው በመጀመሪያ ተውበት ነው ማድረግ ያለበት ወደ አላህ Subhanahu Wa Ta'ala። ይሄን ስራ በመስራቱ ተጸጽቶ ተውበተን ነሱህ አድርጎ ከእንግዲህ እንደዚህ አይነት ነገር ውስጥ ላለመውደቅ ሙሉ ውሳኔ ወስዶ ወደ አላህ ተጸጽቶ ተውበት ማድረግ አለበት ማለት ነው። ከዛ በኋላ ግን ከነዚህ የረመዳን ወራቶች ወይም ቀናቶች ካለቁ በኋላ ከዛ በኋላ አሁን ያልናቸው ከፈራዎች ያወጣል። ሁለተኛ ደግሞ ለብቻው ደግሞ አንድ ቀን ቀዷ ያወጣል። ቀዷ ከማውጣቱ ጋር እንደገና ይሄን ለወንጀሉ ማበሻ ይሆንለታል ማለት ነው። طيب እና على من افسد ባጠፋ ጾሙን ባጠፋ አልን في رمضان በረመዳን የውመን ካሚለን ስንን ካሚል ያልሆነ ሙሉ ያልሆነ ቀን እንግዲህ ቅድም ጠቅሰናል። ቢጂማዒን በግንኙነት ብሏል። ታሚን ሙሉ በሆነ ግንኙነት ሲል ያው በሙባሸራ በመነካካት በመሳሳብ በምናምን ያ አይሆንም ማለት ነው። ማለት በዛ ይሄ የለበትም ማለት ምናልባት እንኳን ኢንዛል ቢገኝም ጾሙ ሊበላሽበት ይችላል እንጂ ከፈራ ግን አይኖርም ማለት ነው። ምናልባት በመነካካት መጀመሪያውኑ መነካካት ማምን በተለይ እንደዚህ ፈሳሽ ነገር ይገኝብኛል ወይም መንይ መፍሰስ ነገር ይኖራል ብሎ ካሰበ መነካካትም የለበትም። ግን ምናልባት መንይ ከፈሰሰ ጾሙ ይበላሽበታል
በተለይ እያወቀ ነቅቶ ከሆነ ማለት ነው። ምናልባት እንቅልፉ ላይ ከሆነ ወይም በህልም ምናምን ከሆነ ችግር አይኖረውም። ግን ነቅቶ ምናልባት በመነካካትና በተለያየ ወይም በውስጡ ተፈኩር አድርጎ ጂማዕን ግንኙነት ማድረግን በውስጡ አስቦ እያሰብ ተፈኩር እያደረገ በዛው ኢንዛል ቢያደርግ ወይም ኢንዛል ብሎ ምን ማለት ነው? መንይ ቢያፈስ ማለት ነው። ስለዚህ ያኔ ጾሙ ይበላሽበታል። ከፋራ ግን የለበትም ማለት ነው። طيب ስለዚህ ቢጂማዕን በጂማዕ ታሚን ትክክለኛ በሆነ ጂማዕ ማለት ነው። ትክክለኛ በሆነ ጂማዕ ብሎ ማለት ትክክለኛ በሆነ ግንኙነት ፈጽሞ ማለት ነው። አሲሚን ወንጀለኛ የሆነበት ቢሂ በዛ ጂማዑ ማለት ነው። ወንጀለኛ የማይሆንበት ጂማዕ አለ ወይ ማለት ነው። እንግዲህ እንዳነጋገሩ አሲሚን ቢሂ ወንጀለኛ የሆነበት ሊሶሚ በጾም ጊዜ ማለት ነው። طيب በጾም ጊዜ ወንጀለኛ የሆነበት ጂማዕ ካደረገ በጾም ጊዜ ሆኖ ወንጀለኛ የማይኮንበት ግንኙነት አለ ወይ ከተባለ አይዋ በጾም ጊዜ ወንጀለኛ የማይኮንበት ግንኙነት አለ። ምን ለምሳሌ ሰውየው ሰፈር ከወጣ ከባለቤቱ ጋር ሙሳፊር ቢሆንና ሰፈር ቢወጣ طيب እሷ ሙሳፊር ሆነችም አልሆነችም እንደማንም ያው ረመዳን እሷም ግዴታ ስላለባት እንግዲህ ሁለታቸው የግድ ሙሳፊር መሆን አለባቸው። ስለዚህ ሰፈር ከወጣ ግንኙነት ማድረግ ይችላል። ስለዚህ ረመዳን ላይ ቢሆንም ቢጂማዕን ታሚን አሲሚን ቢሂ በሱ ወንጀለኛ የወነጀለበት የሆነ ነው እያላለ። ስለዚህ ማይወነጅልበት ከሆነስ በረመዳን ሆኖ ሙሳፊር ቢሆን ምን የለበትም ጾም ግዴታም የለበትም። ሁለተኛ ደግሞ ግንኙነት ቢያደርግም ወንጀል የለበትም ማለት ነው። ምክንያቱም መጀመሪያውኑ ረመዳን ጾሙን እየጾመ ስላልሆነ ግዴታ ስላልሆነበት ማለት ነው። طيب ወይም በረመዳን ወር ላይ መጾም አይችልም። ለበሽታ ሊሆን ይችላል። ማይለቅ በሽታ ስላለበት ምስኪኖች ማብላት የተለያየ ከፋራ ሊያደርግ ይችላል። ወይም እርጅና ይዞት እንግዲህ እንደዚህ አይነት የሆነ ሰው ሰፈርም ሳይሆን በእነዚህ ምክንያቶች ምን አለባት ጾም እየጾመ ካልሆነ በረመዳን ላይ ግንኙነት ቢያደርግ ምን አይሆንበትም ወንጀል አይሆንበትም ማለት ነው። ምክንያቱም በመጀመሪያ ምን የለበትም ጾም ስለተነሳለት ማለት ነው። ስለዚህ አሲሚን ቢሂ በሱ በዛ በግንኙነቱ ወንጀለኛ የሆነበት ማለት ነው። ወንጀለኛ የሆነበት ብሎ ማለት ምንድነው? ሙሳፊርም አይደለም እንደዚሁም ምንም አይነት እንትን የለውም ዑዝርም የለውም። በስርዓት እየጾመ ባለበት ሁኔታ ሆኖ ከባለቤቱ ጋር ግንኙነት ካደረገ አሁን ያልናቸው ቀዷዎች እና ከፋራ ያወጣል ማለት ነው። طيب ቢሂ ሊሶሚ ያው በጾም ወር በጾም ጊዜ ማለት ነው። ስለዚህ እንደማንም ከፋረተል ዑዝማ ተብሎ የሚጠራው ይሄ ይሆናል። ምናልባት እንግዲህ ከሴት በኩል ተገዳ ከሆነ እሷ ላይ የለባትም። ተገዳ ከሆነ ማለት ነው። እንደ ኢማሙ ሻፊዒ እንደ ሻፊዒ መዝሀብ ከሆነ ባትገደድም ሴቷ ላይ የለባትም የሚሉበት ሁኔታ አለ። ግን ራጂህ የሆነው ወይም ጅምሁሮች ያሉበት ምንድነው? ለምሳሌ ባለቤቷ አስገድዷት በግድ ግንኙነት ቢያደርግ እሷ ላይ ምን የለባትም ታዛዥና አንድ ታዛዥ እስካልሆነች ድረስ፣ ሁለተኛ ደግሞ ፈልጋ ወዳ እስካልመጣች ድረስ ከአቅሟ በላይ ሆኖባት ማለት ነው። መከላከል እየሞከረች ግን ካልቻለችና ከአቅሟ በላይ ሆኖ ምናልባት ግንኙነት ቢያደርግ ምን የለባትም እሷ ላይ ከፋራ ማለት ቀዷ ይኖርበታል። ጾሞ እንደማንም ጾሟ ጠፍቶበታል። ቀዷ ታወጣለች። ግን ምን የለባትም ከፋራ ግን የለባት። 60 ቀን መጾም ወይም ዒትቁ ረቀባ 60 ምስኪን ማብላት የምንለው ነገር እሷን አይመለከታትም ማለት ነው። طيب ባይሆን ግን ሁለቱም ተስማምቶ ወይም እሷ ባትስማማም እሱ ይሄን ፍላጎት ሲያሳይ እሷ እምቢ ሳትልና መከላከል ውስጥ ሳትገባ ሙሉ ሙጢዕ ከሆነች ታዛዥ ከሆነች እሱ ለፈለገው ነገር ታዛዥ ከሆነች ሁለቱም ላይ ምን ይኖርባቸዋል? ቀዷእ ይኖርባቸዋል፣ ከፋራም ይኖርባቸዋል ማለት ነው። طيب ሌላኛው ማ ዩጂቡል ቀዷአ ወልኢምሳክ አለ። ማ ዩጂቡ ግዴታ የሚያስደርግብን ነገር ደግሞ አለ። አልቀዷአ ቀዷእ ማውጣት ማለት ቀኑ ያፈረስነው ቀን መጾም እና ወልኢምሳክ ብሎ ማለት ደግሞ ምንድነው? መቆጠብ ማለት ነው። በዛ ቀን እንግዲህ ጾሙ አልጾመም ቀዷእ አለበት። የዛን ቀን ቀዷእ ሊያወጣን ወደፊት ግን ባይጾመውም ጾም ተብሎ ባይያዝለትም ግን መብላት የሌለበት አካል ማለት ነው። طيب ወደፊት ያክስልናል። ወየጅቡ ግዴታ ይሆናል አለ مع القضاء ከቀዷእ ጋር الامساك መቆጠብ ከምግብ ከመጠጥ ከተለያየ ጾም ከሚያበላሹ ነገራቶች ሊሶሚ ለጾም في 6 مواضع በስድስት ቦታዎች ላይ ማለት ነው። በስድስት ቦታዎች ላይ ጾመኛ እንኳን አይደለም ማለት ቀኑ ጾመኛ ተብሎ ለሱ አልተያዘለትም። ባይያዝለትም መብላትም መጠጣትም ጾም የሚያበላሹ ነገራቶች መፈጸም አይችልም ማለት ነው። الأول የመጀመሪያው في رمضان برمضان ወር ማለት ነው። لا في غيره ይሄ
ቀዷእ እና ኢምሳክ አለበት ምንለው በረመዳን ወር ሲሆን ማለት ነው። አንድ طيب በረመዳን ወር ሆኖ على متعد ድንበር ያለፈ بفطره በማፍጠሩ ድንበር አለፈ። እንግዲህ በማፍጠሩ ማለት ጾም የሚያስፈጥረው ነገር በራሱ ጊዜ የሆነ ነገር ቢሰራ ማለት ነው። ወይም አውቀው ጾሙን አበላሸ። ለምሳሌ እንግዲህ እያወቀ ውሃ ጠማኝ ብሎ ቢጠጣ እያወቀ ጾመኛ መሆኑን እያስታወሰ ሳይረሳ ምን ሳይል ጠጣ፣ ጾሙ ተበላሽቶበታል። እያወቀ በመጠጣቱ ራሱ አንድ ወንጀል ነው የሰራው። እንግዲህ ለወንጀሉም ምን ያስፈልጋል? ተውበት ያስፈልገዋል። አንድ ሁለተኛ ቀዷእ ያስፈልገዋል። ለዛ ላጠፋው ቀን ምን ማድረግ? ቀዷእ ማውጣት። ሌላኛው ደግሞ ምን አለበት? ኢምሳክም አለበት። ኢምሳክ ብልማት ከምግብና ከመጠጥ መቆጠብ አለበት። ከዛ በኋላ ራሱ ቢበላ ወንጀለኛ ይሆናል። ለቀኑ ሊጾም ብሎማት እንግዲህ ለዛ ለቀኑ ክብር ተብሎ ማለት ነው። አንድ ያጥፍተዋልና እየበላ መዋል አይችልም ማለት ነው። መብላትም መጠጣትም አይችልም። ኢምሳክ ማድረግ አለበት። ስለዚህ على متعدمات ድንበር ያለፈ بفطره ጾም በመፍታቱ ወይም በማጥፋቱ ድንበር ባለፈ አካል ላይ ምን አለበት? ቀዷእ ከማውጣቱ ጋር በዛ ቀን ኢምሳክ ወይም ከምግብ ከመጠጥ ተቆጥቦ ይውላል ማለት ነው። طيب ሌላኛው ወሳኔ ሁለተኛው على تارك النية ንያ የተወሰው ማለት እንግዲህ ስለ ንያ ባለፈው አሳልፈናል። ንያ የተወሰው ለይለን በሌሊቱ ክፍለ ጊዜ ያልነየተ ፊል ፈርድ በሆነ ጾም ላይ ማለት ነው። طيب ባለፈው ስለ ንያ ስናነሳ ንያ መነየት ያለበት لكل يوم በእያንዳንዱ ቀን እንግዲህ ራጂህ የሆነውና ነብያችን አለይሂ ሰላም ሐዲታቸው ላይ ተጠቀሱት ራጂህ የሆነው ምንድነው? በየቀኑ መነየት ነው ብለናል። ምናልባት እንደ ኺላፍ ቢኖርም ማለት ነው። ስለዚህ እያንዳንዱ ሰው በየቀኑ መነየት አለበት። ሚነይትበት ሰዓት ደግሞ መቼ ነው? ለይለን ብለናል። በሌሊቱ ክፍለ ጊዜ ነው ማለት። ለምሳሌ ዛሬ እኛ ጾም ነን። ጾም ውለን እያለ ለነገ ጾም ነገ ለመጾም መነየት ያለብን ዛሬ በኋላ ፀሐይ ከገባ በኋላ ነው ማለት ነው። ፀሐይ ከገባ በኋላ ጀምሮ ፈጅር እስኪወጣ ድረስ በዛ በሌሊቱ ክፍለ ጊዜ ነገ ጾማለሁ የሚል ነገር ቀልቡ ላይ መኖር አለበት ማለት ነው። በዛ በሌሊቱ ክፍለ ጊዜ ሙሉ በሙሉ ነገ ጾማለሁ የሚል ነገር ጭራሽ ትዝ ካላለው ንያ የለውም ማለት ነው። ስለዚህ ይህ ሰው ንያ ከሌለው ንያ እንደሌለው ፈጅር ካለፈ በኋላ ወይም ከፈጅር በኋላ ቀን ላይ እንዳልነየተ ትዝ አለው። ስለዚህ አልነየትኩምና ብሎ ጾሙ አልተያያዘም። ምክንያቱም ያለ ንያ ኢነመል አዕማሉ ቢንኒያት ነው። ጾሙ ጾም አይባልም። ግን ያን ቀን መብላትም መጠጣትም የትኛውም ጾም ያበላሽ ነገር መጠቀም አይችልም። ለምን? ለቀኑ ክብር ተብሎ ኢምሳክ ያደርጋል። ከምግብና ከመጠጥ ወይም ጾም ከሚያበላሹ ነገራቶች ይቆጠባል ማለት ነው። ስለዚህ ወሳኝ ሁለተኛው على تارك النية ንያ የተወሰው ለይለን በሌሊቱ ክፍለ ጊዜ ፊል ፈርድ በሆነ ጾም ያው ሱና ከሆነ በየትኛውም ሰዓት መነየት ይችላል ብለናል። ከፈጅር በኋላ መነየት ይችላል ብለናል። ብቻ ከፈጅር በኋላ ካልበላና ካልጠጣ ብለን ባለፈው ደርሳችን ላይ ያየነው ነገር አለ። والثالث ሶስተኛው على من تسحر سحر የበላ ሰው አለ። على من تسحر سحر የበላ ሰው ظانا ጠርጥሮ سحر በላ። ظانا ጠርጥሮ ምን ጠርጥሮ? بقاء الليل ሌሊቱ ገና መሆኑን ሌሊቱን ገና አሁን በቃ ማለት መቅረት ማለት ነው። ሌሊቱ ገና ነው አልነጋም ብሎ سحر በላ። እንደ ሐቂቃ ከሆነ ፈጅር ወጥቷል፣ ሰዓቱ አልፏል። እሱ ሰዓትም አላየም፣ ወጥቶም ውጭም ምንም ያየው ነገር የለም፣ ሰዓቱ ገና ነው ብሎ በላ ማለት ነው። ስለዚህ ፈባነ ግልጽ ሆነለት ኺላፉሁ የዚህ ተቃራኒ ማለት እሱ የጠረጠረው ምን ነበር? ገና ሌሊት ነው ብሎ ነበር ያሰበው። ገና ፈጅር አልፈጀረም ብሎ ነበር ያሰበው። ጎህ አልወጣም ብሎ ነበር ያሰበው። ግን ፈባነ ግልጽ ሆነለት ኺላፉሁ ማለት የዚህ ተቃራኒ ምን ነጋበት ማለት መንጋቱን አወቀ፣ ግልጽ ሆነለት። ስለዚህ ይህ ሰው በዛ ቀን ጾም የለውም ማለት ነው። አልጾመም፣ በዛ ቀን ጾም የለውም። ቀዷእ ያወጣል፣ ቀዷእ አይቀርለትም። ግን አንዴ ጾም ያልያዝኩምና ልብላ ልጠጣ አይቻልለትም ማለት ነው። መብላትም መጠጣትም አይቻልለትም። ኢምሳክ አድርጎ ጾም ከሚያጠፉ ነገራቶች ተቆጥቦ ይውላል ማለት ነው። ወራቢዑ አራተኛው على من أفطر ባፈጠረ የሆነ ሰው አሁን ደግሞ ጾሙ በፈታ ምን ظانا ጠርጥሮ ምን ጠርጥሮ አልغروب ፀሐይ መግባቱ ማለት ፀሐይ ገና አልገባም፣ ግን ዝም ብሎ ሁኔታው ሲያየው ፀሐይ ገባ ብሎ ወይም አንዳንድ ሰው ደግሞ የሆነ በዛ ሰዓት ወደ መጨረሻ አካባቢ ላይ የሚቸኩል ሰው አለ እና ቸኩሎ ፀሐይ ገባ ብሎ ወዲያውኑ አፈጠረ። ሲያየው ገና ፀሐዩ አልገባም፣ ሰዓቱ ገና ነው። ቢያንስ አንድ 20 ደቂቃ ወይ 15 ደቂቃ አለ ወይም ከዛም ቀደም አድርጎ አፍጥሯል። ስለዚህ ፈባነ ግልጽ ሆነለት ይሄ ሰው ኺላፉሁ የሱ ተቃራኒ ምንድነው? ፀሐይ አለመግባት ነው። ፀሐይ ገባ ብሎ ነበር ያፈጠረው፣ ፀሐይ አልገባም ገና። ወይም በሰዓቱ ትንሽ ደመና ሆኖ በደመና
ደመና ሸፍኖት ምን ሆነ የፀሐይ የገባ መስሎት አፈጠረ ትንሽ ከቆየ በኋላ ግን ደመናው ሲደግን ፀሐዩ ብቅ አለች ገና አልገባም ፀሐዩ ማለት ነው ስለዚህ ያ ሰው አሁንም ባለሽው ትንሽ ደቂቃ ቢሆን ኢምሳክ አለበት ቀዷ ማውጣቱ አይቀርም ጾሙ አበላሽቶታል ቀዷ አይቀርለትም ቀዷ ያወጣል ግን አሁንም ባለችው ፀሐይ እስክትገባ ድረስ ባለው አንድ ያፈጠርኩኝና በዚሁ ልብላ ቀኑን ውዬ ሙሉ ጾሜ ውዬ ነበር አሁን ጾሜ ያበላሽቻለሁ በዚሁ ልብላ ብሎ አይልም ማለት ነው ያቺው ደቂቃ ራሱ ፀሐይ እስክትገባ ድረስ መጠበቅ አለበት ማለት ነው ቀዷም አለበት ሁለተኛ ምን አለበት ኢምሳክ ከመብላት ከመጠጣት ወይም ጾም ከሚያስፈርሱ ነገራቶች ራሱን መቆጠብ ማለት ነው والخامس አምስተኛው على من بان له ولا على من بان له ለሱ ግልጽ ይሆነለት يوم 30ኛው ቀን من شعبان ከشعبان 30ኛው ቀን انه እሱ መሆኑን من رمضان ከረመዳን ቀን የረመዳን አንድ ቀን መሆኑን ማለት ነው طيب ማለት እንግዲህ ባለፈው ጨረቃ የሚታይበት ሁኔታዎች ባለፈው ያየናቸው ነገራቶች አለ እና على من بان له አለው ለሱ ግልጽ ይሆነለት አለ يوم 30ኛው ቀን من شعبان ከشعبان ማለት شعبان 1 2 ብሎ የቆጠረ 29 ሆነ شعبان 30ኛው ቀን ጨረቃ አልታየም ብሎ شعبان 30ኛው ቀን ምን አደረገ እየበላ ወይም ጾም አልያዘም በዛቀን ጾም አልያዘም ከዛ መንባነ ለው ግልጽ ይሆነለት يوم 30ኛው ቀን من شعبان ከشعبان انه መሆኑን ምን መሆን من رمضان የሸዕባን 30ኛ ቀን ሳይሆን ዛሬ እኮ ሸዕባን በ29 አበቃ እሱ የረመዳን የመጀመሪያ ቀን መሆኑን ግልጽ ሆነለት ማለት ነው ማለት ጨረቃ መታየቱን አወቀ ማለት ነው እሱ በሰዓቱ ባይደርሰውም ሌላ ሰው ወይም በትክክለኛ አቆጣጠርና ጨረቃ ባየሰው በትክክለኛ ሁኔታ ያን ቀን ሸዕባን 30 ሳይሆን ሸዕባን ረመዳን አንደኛ ሆነ ሸዕባንስ በ29 አበቃ ስለዚህ እሱ ያን ቀን ምን አላደረገም አልጾመም ስለዚህ በዛ ቀን ምን አለበት አንድ የዛን ቀን ቀዷ አለበት ያን ቀን ስላልጾመ ቀዷ ያወጣል መጨረሻ ከረመዳን በኋላ ቀዷ ያወጣል ሁለተኛ ደግሞ በዛ ቀን ምን ሆነ ይውላል ተቆጥቦ ከምግብና ከመጠጥ ወይም ጾም ከሚያስፈርሱ ነገራቶች ራሱን ቆጥቦ ይውላል ማለት ነው አንዴውኑ ዛሬው ቀኑ አምልጦኛል ብሎ ከዛ ካወቀበት ሰዓት ጀምሮ ረመዳን መሆኑን ካወቀበት ሰዓት የረመዳን የመጀመሪያ ቀን መሆኑን ካወቀበት ሰዓት ጀምሮ ምን ይሆናል ተቆጥቦ መዋል ይኖርበታል ማለት ነው طيب والسادس سدستኛው على من سبقه يقدمው ሰው አለ على من سبقه يقدمው ሰው ምን ماء المبالغه ماءها المبالغه مبالغه ያደረግነው ማለት በጣም ወደ ውስጥ ያስገባ ነው ከምን مضمضه كمضمضه ማለት መጉመጥመጥ ማለት ነው واستنشاق استنشاق ማለት ደግሞ መጉመጥመጥ ምንለው አፋችን ላይ استنشاق ደግሞ ምንድነው ወደ አፍንጫችን ውሃ ማስገባት መሰርነቅ ይኑታል ወደ አፍንጫችን ምን ውሃ ማስገባት ማለት ነው ስለዚህ እንግዲህ ነብያችን አለይሂ ሰላም فبالغ في الاستنشاق ብለዋል ውዱ በመታረጉበት ሰዓት استنشاق ወደ አፍንጫችሁ ውሃ በመታስገቡበት ሰዓት በደንብ አርጋችሁ አስገቡ ብለዋል ሲሉ ግን እዛው አስከተም ኢላ አን ተኩነ ሷኢመን ብሎ ያሉበት ጾመኛ ከሆናችሁ ሲቀራሉ ጾመኛ በሆናችሁበት ሰዓት ምን እንዳታደርጉ አፍንጫችሁ ላይ ውሃ በደንብ እንዳታስገቡ አፋችሁም ላይ በዛው ልክ ማለት ነው በተወሰነ መልኩ ነው መጠቀም ያለበት ማለት እና ከዛ በኋላ ይሄ ሙባለጋ ምን ተደርጓል ተከልክሏል ማለት ነው ረመዳን ላይ ከሆነ ሙባለጋ የለም እሱ ግን የለመደው ሙባለጋ ከዚህ በፊት የለመደው ሙባለጋ አድርጎ ውሃ ገባ አምልጦት ወዴት ገባ ወደ ግሎሮ ውሃ ገባ ወይም ወደ ሆዱ ደረሰ ስለዚህ ያን ቀን ምን አለበት ጾሙ ተበላሽቶበታል ማለት ነው ምናልባት ግን ይሄ ሙባለጋ ካደረገ ነው ሙባለጋ ብሎ ማለት በደንብ አርጎ ውሃ ካስገባ ማለት ግን ትንሽ ውሃ ነው እንግዲህ ለውዱ የሚሆነው ወይም ሙባለጋ ማድረግ እንደሌለበት ያቃል ምክንያቱም ረመዳን ላይ ሙባለጋ እንዳታደርጉ ተብሏል በጣም ውሃ እንዳታስገቡ ተብሏል ከረመዳን ውጭ አንድ ሰው ውዱ በሚያደርግበት ሰዓት አፍንጫውም ላይ ውሃ በደንብ አስገብቶ ውስጥ ላይ ያለውን ቆሻሻ እንዳለ ማስወጣት ይኖርበታል ግን በረመዳን ሰዓት በሆነበት ሰዓት ግን ሙባለጋ ሳያደርግ የተወሰነ ውሃ ትንሽ ውሃ ብቻ ተጠቅሞ ነው እንግዲህ አፍንጫውም አፉም ውስጥ ያሉ ቆሻሻዎች ማስወገድ ያለበት ግን ይሄን ከዚህ በፊት የለመደውን ሙባለጋውን አስቦ ምን አደረገ ውሃውን አብዝቶ ጨምሮ ውሃው አመለጠው ጾሙ ይበላሽበታል ማለት ጾሙ ተበላሽቶበታል ግን ትንሽ ውሃ ነው የተጠቀመው ሙባለጋ አላደረገም የተጠቀመው ለአፍንጫውም ለአፉም ትንሽ ውሃ ነው የተጠቀመው ያቺ ቢሆን ሳያቅ አመለጠችው ያኔ ቀዷ የለበትም አይዋ ጾሙ አልተበላሽበትም በዛ ሰዓት ምክንያቱም እሱ ሙባለጋም አላደረገም ድንበርም አላለፈ መጠቀም ያለበት ያክል ተጠቅሟል መጠቀም ያለበት ትንሽ ውሃ ተጠቅሞ ምን ማድረግ ነው መጉመጥመጥና ወደ አፍንጫው አስገብቶ አፍንጫውን ማስዳት ነበር
የተወሰነ ትንሽ ውሃ ተጠቅሞ አሁንም ያደረገው ትንሽ ውሃ ተጠቅሞ ነው ያደረገው። ስለዚህ ያቺው ትንሽ ውሃ ቢሆን ግን አምልጠዋለች፣ ወደ ጉሮሮ ደረሰችበት ሳያቅ ማለት ነው። ያኔ ጾሙ አይበላሽበትም። ግን ሙባለጋ አይቻልም እየተባለ ሙባለጋ ካደረገ ግን ምን ይሆንበታል? ጾሙ ይበላሽበታል ማለት። ስለዚህ በዛ ቀን ቀዷ ያወጣል። አንድ ሁለተኛ ደግሞ ያን ቀን ከምግብና ከመጠጥ ፀሐይ እስኪገባ ድረስ ምን ሆነ ተቆጥቦ ይውላል ማለት ነው። طيب ስለዚህ على من سبقه የቀደመው ማኡል ሙባለጋቲ የሙባለጋ ወይም ውሃ የማብዛት ውሃ ማለት ነው። ሚመጥመጥቲ ከመጥመጥና ወስቲንሻቂ እንደዚሁም ወደ አፍንጫ ውሃ ከማስገባት ማለት ነው። طيب ስለዚህ እንደማንም ስድስት ነገራቶች ቀዷእና እንደዚሁም ኢምሳክ ተቆጥበን መዋል ግዴታ የሚያደርጉብን ስድስት ነገራቶችን በዚሁ ጠቀሰልን ማለት ነው። ሌላኛው ፈስሉ ለይ ነው። ፊማ ዩብጢሉ ሶመ ጾም የሚያበላሹ ነገራቶች። አንድ ሰው ጾም ላይ ነበር፣ ግን ጾሙ የሚያበላሹ ነገራቶችን ሊጠቅስልን ነው። የብጥሉ ሶሙ ጾም ይበላሻል። በመጀመሪያ በምን ቢሪደቲን ሪዳ አዓዘነ አላህ ሱብሓነሁ ወተዓላ ይጠብቀን። ሪዳ ብሎ ማለት ከእስልምና መውጣት ማለት ኩፍር ውስጥ መግባት፣ ከእስልምና ወጥቶ ወደ ምን መግባት? ወደ ኩፍር መግባት ማለት ነው። ስለዚህ በዛ ቀን ምናልባት ይሄ ሰውዬ እንግዲህ ሙርተድ ከሆነ ከተመለሰ ነው እንጂ ሙርተድ ሆኖ በዛው ከቀረ ያው ከፈረ ነው። ሙርተድ ከሆነ በኋላ ከዛ በኋላ እሱ ላይ ማለት ጾም ምናምን የምንለው ነገር የለም። ስለዚህ ምክንያቱም ከእስልምና ስለወጣ ማለት ግን ሙርተድ የሚያስደርገው ስራ ሰራ ወይም ሙርተድ የሚያስደርገው ከእስልምና የሚያስወጣ ንግግር ተናገረ። ከዛ በኋላ ግን ወዲያውኑ ተመለሰ ወደ እስልምና ወይም ተውበት አደረገ፣ ወዲያውኑ ተመለሰ። ሲመለስ ጾሙ ግን ተበላሽቶበታል። ምን ያደርጋል? ጾሙን ተበላሽቶበታል። ሌላ ጊዜ ቀዷ ያወጣል ማለት ነው። ከረመዳን በኋላ እንደገና ቀዷ ያወጣል። አንድ ሁለተኛ ወሐይድን ሐይድ ብሎ ማለት ደግሞ ያው ይሄ የወር አበባ የምንለው ነው፣ ሴቶች ላይ የሚገኝ ነው። ሐይድ ከመጣባት አንድ ሴት ረመዳን ላይ ከሆነ በየትኛውም ሰዓት ሊሆን ይችላል። የረመዳን ፈጅር ከወጣበት ሰዓት ጀምሮ ፀሐይ እስኪገባ ድረስ ባለው ምንም እንኳን ትንሽ ሰዓት እንኳን ቢቀረው፣ ለምሳሌ ቀን ሙሉ ጾመኛ ሆና ውላ ፀሐይ ሊገባ ትንሽ ደቂቃ እያለ ሐይድ ቤት ብታይ ቀኑ ተበላሽቶባታል ማለት ነው። ስለዚህ ጾም ተበላሽቶባታል። ወኒፋሲን ኒፋስ ደግሞ የምንለው የወሊድ ደም ማለት ነው። የወሊድ ደም አሁንም የወሊድ ደሜ ተቋረጠ፣ በቃ አበቃልኝ፣ ደሙ ከእንግዲህ አይመጣም ብላ ሶላቷና ጾማ በጀመረችበት በመካከል ደም ቢመጣባት ምን ሆነ? አሁንም ጾማ ይበላሽባታል ማለት ነው። አው ዊላደትን ወይም ዊላዳ ብሎ ማለት ደግሞ መውለድ ማለት ነው። ረመዳን ላይ ጾማ ነበረ፣ ጾማ እያለ ጾማ ውላ ቀን ላይ ወለደች ወይም በረመዳን ቀን ላይ ብትወልድ አሁንም ጾማ ተበላሽቷል ማለት ነው። ወጁኑኒን እብደት ቢመጣበት አንድ ሰው ማለት ነው። እብደት የምንለው እንግዲህ ያው ሙሉ በሙሉ ራስ መሳት ማለት ነው። ምናልባት አቅም ይኖራል እንግዲህ እብድ የሚባለው አካል አቅም ይኖራቸዋል፣ የተለያየ ነገር ስራ የመስራት ወይ የሆነ ነገር የመስራት የመንቀሳቀስ ችሎታ ይኖራቸዋል። ግን አቅላቸው ግን አእምሯቸው ሙሉ በሙሉ የሚጠፋበት ማለት ነው። طيب ስለዚህ ወጁኑኒን እብደት ካለ ወለው ለሕظተን ለቅጽበትም ቢሆን ማለት ነው። አንድ ሰው ለቅጽበትም ትክክለኛ እብደት ከሆነ ጾም ይበላሽበታል ማለት ነው። ለተወሰኑ ደቂቃዎች እንኳን ሄዶ ቢመለስ ራሱ ዝም ብሎ ማለት ኢግማእ ሳይሆን ለምሳሌ ራስ መሳት ወይም ሌላ ነገር ሳይሆን እብደት ከሆነ ጾሙ ያበላሽበታል ማለት ነው። ወቢኢግማኢን ኢግማእ የምንለዋል። ኢግማእ ብሎ ማለት መሸፈን ማለት ነው። ይሄ መሸፈን ማለት ደግሞ አእምሮ ተሸፈነበት ማለት ለምሳሌ አንዳንዴ ልክ እንደ ማደንዘዣ አይነት ነገር ማለት ነው። ማደንዘዣ ለምሳሌ አእምሮ ወዲያውኑ ሸፍኖ ወዲያውኑ ሊመለስ ይችላል። ወይም የተወሰነ ያውቃል፣ የተወሰነ ያውቃል፣ ነገራቶች የሚከሰቱ ነገራቶች ያውቃል። ሙሉ በሙሉ ግን አእምሮ ስራ ላይ አይደለም፣ የተወሰነ ግን ያውቃል። ይሄ ተሸፍኖበታል። ስለዚህ ኢግማእ ከሆነ ወቢኢግማኢን ጾም ይበላሽበታል። ወሱክሪን ከሰከረ አንድ ሰው ወሱክሪ እንደዚሁም ከሰከረ ተዓዳ ድንበር ያለፈ ቢሂ በሱክሩ ማለት ነው፣ በመስከሩ ማለት ነው። እንግዲህ የሚያሰክር ነገር መቼም ከበላና ከጠጣ መጀመሪያም በመብላቱ በመጠጣቱ ጾሙ ተበላሽቶበታል። ግን ለምሳሌ የሚያሰክር ነገር ሆኖ በሽታ የሚያሰክር ቢሆን ማለት ነው፣ በሽታ የሚያሰክር ቢሆን ወይም ቀደም አድርጎ ለምሳሌ ከፈጅር በፊት የተጠቀመው ነገር የበላው የጠጣው ስካሩ ከፈጅር በኋላ በጾሙ ነገር ካለ ማለት ነው። ስለዚህ እንደማን ሱክ ከሰከረ አንድ ሰው ተዓዳ ድንበር ያለፈ ቢሂ በሱ ማለት እንደሚያሰክረው እያወቀ ለምሳሌ የሚሸተት ነገር ነው፣ ያ ከነገር ካሸተተው እንደሚያሰክረው ያውቃል። ስለዚህ
ኢን ዐማ ካጠቃለሉ ጀሚዕ ነሃሪ ቀኑ ሙሉ ካጠቃለሉ ምን ይሆናል? ጾማቸው ይበላሻል ማለት ለሁለቱም ነው። ኢግማኡም የአእምሮ መሸፈን ማለት ነው። ኢግማእ ማለት የአእምሮ መሸፈን እንዳልነውም ቅድም እንግዲህ ራስ መሳት ነገር የተለያየ ነገር እንደዚሁ መስከር ስካሩ ራሱ ምን የሆነበት ድንበር ያለፈበት ማለት ነው። ስካሩ ግን ድንበር ያላለፈበት ከሆነ ግን ችግር የለውም። ስካሩ ድንበር ያላለፈበት ማለት እንግዲህ እሱ ማሽተት አልፈለገም። ለምሳሌ የሚሸተት ነገር ሆኖ የሚያሰክር ነገር ነው። እሱ ማሽተት አልፈለገም። እንዳጋጣሚ ግን ሲያልፍ ያ ነገር ሸቶት ምን ሆነ? ሰከረ። ቀን ሙሉ እንኳን ቢሆን ራሱ ምን ጾሙ አይበላሽበትም። ጾሙ አይበላሽበትም ማለት ነው። طيب ስለዚህ ኢን ዐማ ጀሚዕ ነሃሪ ቀኑ ሁሉ ተዓዳ ቢሂ በመስከሩ ድንበር አልፎ ከሆነ፣ ሁለተኛ ደግሞ ኢን ዐማ ጀሚዕ ነሃሪ ቀኑ ሙሉ ምን ከሆነ ነው? ከሰከረ ወይም ቀኑ ሙሉ አእምሮ ከተሸፈነ ማለት ነው እንጂ ለተወሰነ ደቂቃ ከሆነ ግን ምን አይሆንም? ጾሙ አይበላሽበትም ማለት ነው። طيب አፍዋን ስለዚህ አላ ኩል አህዋል እንደማንም ፊማ ይብጢሉ አሶም ጾም ያበላሹ ነገራቶችን እነዚህን ጠቀሰልን። በእነዚህ ነገራቶች ምናልባት አንድ ሰው ጾመኛ ሆኖ እነዚህ ነገራቶች ቢከሰቱበት ጾሙ ይበላሽበታል ማለት ነው። ኢንሻአላህ ደርሳችን እስከዚህ ድረስ እናደርገውና በቀጣይ ደግሞ ፈስሉን ፊ ሁክሚል ኢፍጣሪ ፊ ረመዳን ስለዛ ስለ ሁክም ወደፊት ምናየው ደርስ ይሆናል በክፍል 28። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.